ሰላም እንዴት ናችሁ? እንደምን ቆያችሁ? ይሄ ሌትስ ሪድ ቱጌዘር የዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል እንደ ሃይ ስኩል ተማሪ ልታውቋቸው የሚገቡ ሀሳቦችን ወይንም በትምህርቶቻችሁ ውስጥ የተካተቱ ኮንሰፕቶችን በቀላሉ በአማርኛ ልትረዱባቸው የምትችሏቸው መንገዶች ለመጠቆም ሞክራለሁ። ኦልሞስት በአጠቃላይ በአማርኛ ኤቭሪቲንግ ለማቅረብ ሞክራለሁ። በአማርኛ በቀላሉ ልታውቁ የሚችሉባቸው መንገዶች ላሳያችሁ ሞክራለሁ። በዛሬው ቪዲዮ ካለፈው የቀጠለ የ9ኛ ክፍል ኬሚስትሪ ዩኒት 3ን ካለፉት ፓርቶች የቀጠለውን አብረን የምንመለከት ነው የሚሆነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እንድታደርጉ፣ ቪዲዮንም አይታችሁ ደግሞ ጠቃሚ ሆኖ ካገኛችሁት ላይክ እንድታደርጉት፣ ሌሎችም ደግሞ እንዲጠቀሙ ሼር እንድታደርጉላቸው በዚሁ ልነግራችሁ ፈልጋለሁ። በዛሬው ቪዲዮ አብረን የምናየው የሚሆነው የምትመለከቱትን ዲስከቨሪ ኦፍ ዘ ኤሌክትሮን ይሆናል ማለት ነው እና ያው እንደምናውቀው ፈንዳሜንታል ሳብአቶሚክ ፓርቲክል የምንላቸው በዋናነት 3 ናቸው። ፕሮቶን፣ ኤሌክትሮን እና ኒውትሮን የምንላቸው ማለት ነው። ሶ ስለነሱ ዲስከቨሪ ማውራት ጀምረናል ማለት ነው ከባለፈው ቪዲዮ አንስቶ ማለት ነው። ሶ ዛሬ የምንመለከተው ሁለተኛውን ሳብአቶሚክ ፓርቲክል ኤሌክትሮን የሚባለው ነው ማለት ነው። ሶ ዲስከቨሪ ኦፍ ኤሌክትሮንን ባለፈው ከፕሮቶን ጋር ተያይዞ እንዳወራ ነው ኤቭሪቲንግ ታሪክ ነክ ነገሮችን ነው በዋናነት የምናነሳው፣ ስለ ሰዎቹ ስላገኙት ሰዎች፣ ከዛም ሲቀጥል ደግሞ ስላገኙበት መንገድ ማለትም ኤክስፔሪመንት ብለን የምንጠራው ማለት ነው። ስለ ኤክስፔሪመንቶቹ እናወራለን። ሜቢ በዋናነት ኮንሲደር አይደረግም፣ ግን ስለ ጊዜውም በየትኛው ዓመተ ምህረት የሚለውን እናያለን ማለት ነው። ግን በዋናነት እናንተ የምትይዟቸው ምንድነው? ማናገኘ፣ በምን አይነት ኤክስፔሪመንት አገኘ፣ በኤክስፔሪመንቱ ውስጥ የታዩ ክስተቶችን ነው በዋናነት እንድትይዙ ከእናንተ የሚጠበቀው ማለት ነው። ወደ ዲስከቨሪ ኦፍ ዘ ኤሌክትሮን በምንመጣበት ጊዜ የመጀመሪያው የምናየው ማንን ነው? ይሄ ዘ ክሩክስ ዲስቻርጅ ቲዩብ ኦር ካቶድ ሬይ ቲዩብ የሚባል ይሄ ቱቦ መሳይ ነገር ማለት ነው እና በማን ስም የተሰየመ ነው? በክሩክስ በሚባል ሳይንቲስት ስም የተሰየመ ቲዩብ ነው። እሱን ነገር ነው በመጀመሪያነት የምናገኘው ማለት ነው። በ1855 የጀርመን ኢንቬንተር አዲስ ነገር አምጪ ሄንሪች ጌጀር የሚባል ሰውዬ አለና ያ ሰውዬ ሜሪኩሪ ፓምፕ የሚባልን ኦብጀክት ምን አደረገ? ዲቨሎፕ አደረገ። ከዛ በኋላ የመጀመሪያውን ቫኪዩም ቲዩብ ፈጠረ ማለት ነው። አሚን ዲቨሎፕ አደረገ ማለት ነው በወቅቱ በ1855 ማለት ነውና እነዛ ቱቦች ክሩክስ በሚባል ሲር ዊሊያም ክሩክስ በሚባል ሰውዬ ሞዲፋይ መደረግ ጀመሩ፣ መሻሻል ማለት ነው እና የመጀመሪያውን ካቶድ ሬይን ፕሮዲዩስ ያደረገ የመጀመሪያውን ቱብ ማን ዲቨሎፕ አደረገ? ዊሊያም ክሩክ ማለት ነው። ሶ ኢቨንቹአሊ ቱ ዘ ዲስከቨሪ ኦፍ ዘ ኤሌክትሮን ማለት ነው እና ኤሌክትሮን እንድትገኝ መሰረት የሆነውን ስለ ኤሌክትሮን ሳይንቲስቶች እንዲያውቁ መሰረት የሆነውን ይሄ ካቶድ ሬይ ቲዩብን ዊሊያም ክሩክ ከሰውየው የመጀመሪያው ቲዩቦች ሞዲፋይ አሻሽሎ የመጀመሪያውን ካቶድ ሬይ ቲዩብ ምን አደረገ? ዲቨሎፕ አደረገ ማለት ነው እና ሰውየው ዲቨሎፕ ስላደረገ ያ ካቶድ ሬይ ቲዩብ በስሙ ክሩክስ ዲስቻርጅ ቲዩብ በመባል ታወቀ ማለት ነው። ይሄ ዲስቻርጅ ቲዩብ ምን አይነት መልክ ነው ያለው? እዚህ ጋር የምትመለከቱትን መልክ ነው ያለው። ስናብራራው የመጀመሪያው ዲስቻርጅ ቲዩቡ ምንድነው የያዘው? ምን ይዟል? ግላስ ቲዩብ ነው። በግላስ መስታወት ነክ የሆነ ቱቦ ነው። ከዛ ሁሉም at most from which most of earth has been evacuated ይለናል። ይህም ማለት ምን ማለት ነው? almost every
አየር ከውስጡ የወጣ ማለት ነው። ኢቫኩዌትድ ማለት አየር ከውስጡ የወጣ ነው። ምን አልኩኝ? የመጀመሪያው ግላስ ነው። እዚህ ጋር በከለር ላሳያችሁ። የመጀመሪያው ምንድነው ያለው? ከግላስ የተሰራ ነው። ቲዩቡ ከግላስ የተሰራ ነው። ከዛ ሲቀጥል ደግሞ አየር ኤሩ ከውስጡ ኢቫኩዌትድ የሆነ ነው፣ ሙሉ በሙሉ የተወገደ ማለት ነው። ከዛ ሲቀጥል ሁለት ፕሌቶች አሉት፣ ሁለት ሜታሊክ ፕሌቶች አሉት፣ ሁለት የብረት ጫፎች ማለት ነው። ሁለት የብረት ጫፎች አሉት ከጥግ ጥግ ማለት ነው። እና እነዚህ ሁለት የብረት ጫፎች ምን ይባላሉ? ኤሌክትሮድስ በመባል ይታወቃሉ። በዚህ ኤክስፔሪመንት ላይ ያለው ማለት ነው። ሶ እነዚህ ኤሌክትሮዶች ከምን ጋር የተያያዙ ናቸው? ባትሪ እዚህ ጋር ለምሳሌ እዚህ ጋር አሳያችኋለሁ። ባትሪ ኮኔክት ይደረግበታል። ይሄ ባትሪ ነው፣ እቺኛው ፓርት ማለት ነው። እቺ ፓርት ፖዚቲቭ እና ኔጌቲቭን ፓርት የያዘችው ባትሪ ናት። ከዚህ ባትሪ ጋር ነው ምኑ ኮኔክት የሆነው? እነዚህ ፕሌቶች ሜታሊክ ፕሌት ወይ ነው እነዚህ ኤሌክትሮድ ያልናቸው ማለት ነው። እና በፖዚቲቭ እና በኔጌቲቭ ተርሚናል በኩል ኮኔክትድ የሆኑ ሜታሎች ናቸው። እነዚህ ሜታሎች ደግሞ የራሳቸው የሆነ ስያሜ ያላቸው እዚህ ጋር የምንመለከተው ማለት ነው። ለምሳሌ ከባትሪው የፖዚቲቭ ተርሚናል ጋር ኮኔክት የሆነው አኖድ ይባላል። ከባትሪው ኔጌቲቭ ተርሚናል ጋር ደግሞ ኮኔክትድ የሆነው ኤሌክትሮድ ምን ተብሎ ይጠራል? ኔጌቲቭ ተርሚናሉ ጋር ኮኔክትድ የሆነው ካቶድ ተብሎ ይጠራል ማለት ነው። ሶ እነዚህ እዚህ ጋር የምንመለከተው ቲዩብ የክሩክስ ዲስቻርጅ ቲዩብ ይባላል። ምን እንዳካተተ አሁን ያየነው ነው ማለት ነው። ምኖች አሉ? ሜታሊክ ፕሌቶች አሉ በዚህ ጠርዝና በዚህ ከዚህ በታች ይሄና በዚህ በተቃራኒ በኩል ሁለት ሜታሊክ ፕሌቶች አሉ፣ ሜታሎች ማለት ነው። ከዛ እነሱም ከባትሪ ኔጌቲቭ እና ፖዚቲቭ ተርሚናል ጋር ኮኔክት የሆኑ ናቸው። ከባትሪው ፖዚቲቭ ጋር ኮኔክት የሆነውን አኖዳል ነው። ከባትሪው ኔጌቲቭ ጋር ኮኔክት የሆነው ደግሞ ካቶድ ነው ማለት ነው። እና ውስጡ ኤር ኢቫኩዌትድ ነው ብለናል። ኤር ከውስጡ የተወገደ ማለት ነው። አየር ከውስጡ የተወገደ ግላስ የሆነ ቲዩብ ነው ብለናል ማለት ነው። ይሄ ቲዩብ ማን ተባላልን? ክሩክስ ዲስቻርጅ ቲዩብ በሚል ይታወቃል ማለት ነው። እና እነዚህ ኤሌክትሮዶች ምን በሚሆኑበት ጊዜ ሃይ ቮልቴጅ ላይ ኮኔክት በሚሆኑበት ጊዜ፣ ሃይ ቮልቴጅ ማለት ከፍተኛ የኤሌክትሪክ መጠን ያለው ባትሪ ላይ ኮኔክት በሚሆኑበት ጊዜ ምን ይኖራል? የኤሌክትሪክ ፍሰት ይኖራል፣ የከረንት ፍሰት ይኖራል። እና ይሄ ሃይ ቮልቴጅ ምን ይሰጣል? የጋሶቹ አተሞች ምን እንዲያገኙ ያደርጋቸዋል? ኢነርጂ እንዲያገኙና እርስ በርስ እንዲለያዩ ያደርጋቸዋል። ይሄ ካይነቲክ ኢነርጂ ማለት ነው። ቀስ እያላችሁ በፊዚክሱ ስትማሩ ታዩታላችሁ። ማለት ከፍተኛ የሆነ ቮልቴጅ ሲመጣ ሃይ ኢነርጂ ፕሮቫይድ አድርጎ ያ ቮልቴጅ የሚያርፍባቸው ነገሮች ደግሞ ምን ያገኛሉ? ሃይ ኢነርጂ አግኝተው እርስ በርስ ይለያያሉ ማለት ነው። ለየግል እንዲሄዱ ያደርጋቸዋል። እና ሁለቱም ኤሌክትሮዶች አኖዱም ካቶዱም በሃይ ቮልቴጅ ኮኔክት በሚሆኑበት ጊዜ ከረንት እንዳልነው ፍሎ ማድረግ ይጀምራል። የከረንት ፍሰት ይኖራል ማለት ነው። ነገር ግን አት ሃይ ፕሬዠሩ ከፍተኛ በሚሆንበት ጊዜ ግን ምኑ ይቀንሳል? ኤሌክትሪክ ፍሎው ይቀንሳል ማለት ነው። በዚህ በዲስቻርጅ ቲዩብ ውስጥ ያለው ኤሌክትሪክ ፍሎ ይቀንሳል። ምኑ በጨመረ ቁጥር? ሃይ ፕሬዠር በጨመረ ቁጥር ማለት ነው። ስለዚህ ከረንቱ ፍሎውን ለማስጠበቅ ሲባል ፕሬዠሩ ምንድነው መሆን ያለበት? ሎው የሆነ መጠን ያለው ፕሬዠር ይሆናል ማለት ነው። እና ያው ለምንድነው ሎው ፕሬዠር ያስፈለገበት ምክንያት? ኮንዳክሽኑን ለማቀላጠፍ ማለት ነው። የኤሌክትሪክ ኮንዳክሽን እንዲኖር ማለት ነው። ለምሳሌ ሃይ ቮልቴጅ ከ10,000 እስከ 20,000 ቮልት ያለው ቮልቴጅ ሲለቀቅ ኖርማሊ ምንድነው የሚሆነው? አትሞስፌሪክ ፕሬዠሩ አት ኖርማል አትሞስፌሪክ ፕሬዠር ዜር ኢዝ ኖ ኢፌክት ይለናል። ሃይ ቮልቴጅ በሚለቀቅበት ጊዜ ኖርማል አትሞስፌሪክ ፕሬዠር ላይ
ምን አያመጣም፣ ምንም አይነት ኢፌክት አያመጣም። ያ ማለት ከረንት ፍሎ አይኖርም ማለት ነው። ነገር ግን ፕሬዠሩን ወደ 0 ነጥብ በዚህ ያክል እንዲቀንስ ብናደርግ ፕሬዠሩ ዝቅ እያለ በሄደ ቁጥር ምን መሆን ይጀምራል? ግሪኒሽ የሆነ አረንጓዴያማ የሆነ ምን መታየት ይጀምራል? በአኖዱ በኩል እቺ ግላስ ናት ብለናል፣ መስታወት ናት። በዚህ በኩል ምን መታየት ይጀምራል? አረንጓዴያማ የሆነ ግለት ነገር ይታያል ማለት ነው። ሶ ዘ ሬይ አር ኢሚትድ ፍሮም ዳይሬክሽን ኦፍ ካቶድ፣ ከካቶድ ምን የሆነ ነው? እዚህ ጋር ቀስቶቹ እንደሚያመለክቱት እነዚህ ቀስቶች እንደሚያሳዩት ከምን በኩል ነው የመጣ ያለው? ከካቶድ በኩል። ካቶድ ካልነው በኩል ይመጣና የሚወጣ እንትን ጨረር ነው ከካቶድ በኩል ማለት ነው። እና ለዛም ስያሜው ካቶድ ሬይ ተብሎ ይጠራል። እና ለዚህ ጉድ ኤግዛምፕል ምንድነው ይለናል? ፍሎረሰንት በልብ። እነዚህ ለምሳሌ አምፑሎች ላይ የምትመለከቱት እንትን አለ። ከዚህ ተነስቶ ከዚህ ከምናየው ጀስት ከለር ልቀይርና በቀይ በደንብ ካሳያችሁ እዚህ ጋር የምታዩት በቀዩ ከቀዩ ፓርት ይሄ ከአምፑሉ ከታችኛው እዚህ ጋር ካለው ከታችኛው ፓርት ተነስቶ ሬዩ ወዴት ይሄዳል? ወደ ውጭ ይወጣል ማለት ነው። ወደ ውጭ ስላችሁ ወደ መስታወቱ ፓርት ይወጣና ቺን ከለር ነጯን ሲያሳይ እንደሚያሳይ ነው። እዚህ ጋር ምንድነው የሚለው? ዘ በልብ ጊቭስ ዋይት ላይት። ነጭ ምን ያሳየና ምን ይኖረዋል? ነጭ የሆነ ብርሃን ይኖረዋል፣ ላይት ይኖረዋል። ዌራስ ዞስ በልብስ ዊዝ ታንግስተን ፍላመንት ጊቭ የሎሽ። እነዚህ እዚህ ጋር የምትመለከቷቸው በየቤቱ ያሉት ናቸው። እነዚህ በልቦች እንደምታውቁት ዋይት ላይት ነው የሚሰጡት፣ ነጭ የሆነ። ከዛ ውጪ የታንግስተን ፍላመንት ያላቸው ደግሞ እነዚህ የድሮ አንዳንድ ቤቶች ላይ የሚገኙ አምፑሎች ደግሞ ምንድነው የሚሰጡት? እነዚህ የሎሽ የሆነ ማለት ነው፣ ወደ ቢጫ የሚያደላ ምን ይሰጠናል? ላይት ይሰጠናል ማለት ነው። እነዚህ ዱቱ ግሎዊንግ ኦፍ ታንግስተን ፍላመንት ወን ኤሌክትሪክ ከረንት ፓስስ ስሩ ዘም። እና እነዚህ ከለሮች የሚመጡት በምን ምክንያት ነው? በውስጣቸው ያለ ታንግስተን የሚባል ፍላመንት አለች፣ ቃንጫ መሳይ ማለት ነው የሆነች አምፑል ውስጥ የምትታየዋ ያቺ ከፍተኛ የሆነ ኤሌክትሪክ ከረንት በውስጧ በሚያልፍበት ጊዜ ትግላለች። ያቺ ግለት ናት ዋይት ላይትም እንዲሁም ደግሞ እነዚህ ታንግስተን ፍላመንቶቹ ደግሞ የሎይሽ የሆነ ላይት እንዲሰጡ የሚያደርገው ማለት ነው። እና ይሄ ሜቢ ከዛ ጋር አናሎገስ የሆነ ኤግዛምፕል ነው ከቅድሙ ጋር። ይሄ ከምን ላይ ከሚፈጠረው እዚህ ክሩክስ ዲስቻርጅ ቱብ ላይ ሬዎች ከካቶድ ተነስተው ማንጋ ሲመጡ በአኖድ በኩል ሲመጡ ግሪኒሽ የሆነ ግሎ ይፈጥራሉ ካልነው ሀሳብ ጋር ማለት ነው። እና ኤሌክትሮን ዋን ኦፍ ዘ ፋንዳሜንታል ሳብአቶሚክ ፓርቲክል በማን ነው የተገኘችው? ጠቅለል ስናደርገው በጄጄ ቶምሰን ነው የተገኘችው በ1897። እስካሁን ያነሳ ነው ይሄ የዲስቻርጅ ቲዩቡ ሀሳብ ወደ ኋላ ላይ እናየዋለን። ጄጄ ቶምሰን ኤክስፔሪመንቱን ሲያደርግ ያደረገው በዚች ዲስቻርጅ ቲዩብ ስለሆነ የዲስቻርጅ ቲዩቡን መነሻነት ለማንሳት ነው እዛ ክሩክስን ያነሳ ነው ማለት ነው። ሶ ይሄ እንደ አንድ ሳብአቶሚክ ፓርቲክል ማን ኤሌክትሮን የተገኘችው በማን ነው? በጄጄ ቶምሰን በሚባል ፊዚክስት ነው። የብሪቲሽ የእንግሊዝ ፊዚክስት ነው። በ1897 ነው። ከዛ ጄጄ ቶምሰን ይህንን ኤሌክትሮንን በሚያገኝበት ጊዜ የተለያዩ ኤክስፔሪመንቶችን ምን አድርጎ ነበረ? ኮንዳክት አድርጎ ወይንም ፐርፎርም አድርጎ ነበር። እና ከታች የምንመለከታቸው ኤክስፔሪመንቶችን አካሄዶ ነው ምንን ያገኘው? እያወራንለት ያለውን ኤሌክትሮንን ማግኘት የቻለው ማለት ነው። እና የተለያዩ ኤክስፔሪመንቶችን አድርጓል። ከዛ ውስጥ ያደረገው ምን ላይ ነው? ዲስቻርጅ ቲዩቡ ላይ ነው። ዲስቻርጅ ቲዩቡ ላይ ኤክስፔሪመንት በሚያካሂድበት ጊዜ ነው። ስለምንድን ነው በዋናነት ዲስቻርጅ ቲዩቡ ላይ ኤክስፔሪመንት ያካሄደው? ስለ ፕሮፐርቲ ኦፍ ካቶድ ሬይ ማለት ነው። እዛ ክሩክስ በሚያወራበት ጊዜ
ዲስቻርጅ ቲዩቡ ላይ የሚታዩ እነዚህ ካቶድ ሬዎች ስላላቸው ባህሪ በሚያጠናበት ጊዜ ነው አንዱ ወደ ኤሌክትሮን መገኘት የመራውን ኤክስፔሪመንት ያካሄደው ማለት ነው። ሶ የመጀመሪያ ኤክስፔሪመንት እንዴት ሃው ካቶድ ሬይ ትራቭል የሚለውን የተመለከተ ነበረ። ካቶድ ሬይ እንዴት ነው የሚጓዘው በዲስቻርጅ ቲዩቡ ውስጥ ማለት ነው። እና ምንድነው ያደረገው እዚህ ጋር እንደምንመለከተው እቃ አስቀመጠ። የሆነች ሜታሊክ ኦብጀክት በመሃል ላይ ያስቀመጠ። እዚህ ጋር ያለውን ሀሳብ ለማውራት ያቺን እቃ ሲያስቀምጥ በዚህ በኩል እዚህ ጋር በተቃራኒው በኩል እሺ ከለር ልቀይር። አንዲት እቃ እዚህ ጋር አስቀመጠ። እቃ እዚህ ጋር አስቀምጦ በተቃራኒው በኩል ምን አረገ? የእቃውን ምን አየ? ሻዶ አየ፣ ጥላ ማለት ነው። የእቃውን ሻዶ አየ። ሶ ምን ወደሚል መደምደሚያነት መጣ ማለት ነው። እቃውን አስቀምጬ የሱን ሻዶ በጀርባ በኩል ማየት ከቻልኩኝ ካቶዶች የካቶድ ሬዎች የሚጓዙት ምንድነው አለ? ትራቨል ኢን ስትሬት ላይን አለ ማለት ነው። ሶ ይሄ በዚህ ሙከራው ካቶድ ሬይ የሚጓዘው ስትሬት ላይን ቀጥታ መስመር እንደሆነ ማወቅ ቻለ ማለት ነው። ምክንያቱም ኦብጀክቱን ሲያስቀምጥ የተቀሩት ኦብጀክቱ ያለባቸው አካባቢዎች ያሉ ሬዎች ብሎክ ሆኑ በእንትኑ ማለት ነው። በኦብጀክቱ ብሎክድ ስለሆኑ ሶ ካቶድ ሬይ የሚጓዘው ስትሬት ላይን ነው የሚል ሀሳብን አመጣ ማለት ነው። ከዛ ሲቀጥል ካቶድ ሬይ የሚጓዘው the cathode ray travel towards the node because they are attracted by positively charged anode ይለናል። እና ከዛ ሲቀጥል ካቶድ ሬይ ወዴት ነው የሚጓዘው? ወደ አኖድ ነው ሲጓዝ የታየው። ሶ ወደ አኖድ ከተጓዘ ምን ሆኖ ነው ማለት ነው? በአኖዱ በፖዚቲቭሊ ቻርጅድ አኖዱ አትራክትድ ሆኗል ማለት ነው። አትራክትድ እንደሆነ ማወቅ ተችሏል። ስለዚህ ከታች እንመለከታለን። ይሄ ማለት ያው አኖዱ ፖዚቲቭ ከሆነ እና ካቶዱን ከሳበው ሶ ካቶድ ሬይ የቻርጁ ምን ይሆናል ማለት ነው? ኔጌቲቭሊ ቻርጅድ እንደሆነም የታየበት ነው። ነገር ግን ጉዞውን ከካቶድ ወደ አኖድ እንደሆነ የተመለከተ ነው እዚህ ጋር ያለው ማለት ነው። ሶ ኦብጀክቱ ፕሌስ በሚደረግበት ጊዜ ምናልን ሻዶው እንደሚታያልን። ይሄም ምንን አመለከታልን? ካቶድ ሬዎች የሚጓዙት ስትሬት ላይን መሆኑን ያመለከተ በኤክስፔሪመንት ነበረ ማለት ነው። ጄጄ ቶምሰን በዚህ በዲስቻርጅ ቲዩቡ ላይ የሰራው ኤክስፔሪመንት ማለት ነው። ሶ ኤክስፔሪመንቱ በዋናነት እንዳልኳችሁ ምንን ለማጥናት ነው? የካቶድ ሬይን ባህሪ ማጥናት ላይ የተመሰረተ ነው። በአሁኑ ኤክስፔሪመንት ምን አገኛለን? ስትሬት ትራቭለር እንደሆነ ማወቅ ችሎ ነበረ። ከዛ ሲቀጥል ያገኘው ቀጣዩ ደግሞ ፓርቲክል ኔቸር ኦፍ ካቶድ ሬይ የሚልን አዲስ ሌላ የካቶድ ሬይ ፕሮፐርቲ አግኝቶ ነበረ። ይሄ ፕሮፐርቲ እንዴት ነው ያገኘው? እዚህ ጋር የምትመለከቱት የሚሽከረከር ዊል አለ፣ ፓድል ዊል ማለት ነው። የሆነች የምትሽከረከር ነገር ምን አረገ? እዚህ በዲስቻርጅ ቲዩቡ መሀከል ላይ አስቀመጠ። ያ ማለት የሆነ ነገር ቢገፋት፣ ለምሳሌ ንፋስ ቢገፋት ሊተሽከረከር የምትችል ኦብጀክት ናት። እሷን ካስቀመጠ በኋላ እና እንደተለመደው ኤክስፔሪመንቱን በሚያካሂድበት ጊዜ ካቶድ ሬዎቹ ይሄኛውን ኦብጀክት እዚህ ጋር የተቀመጠውን ኦብጀክት ምን ሲያረጉ ታየ? ሲያንቀሳቅሱ ታየ ማለት ነው። ሶ ምንም በውስጡ ያልያዘ ነገር አንድን ነገር የማንቀሳቀስ አቅም ስለማይኖረው ካቶድ ሬይ ዝም ብሎ ንፋስ ነገር ሳይሆኑ፣ ንፋስ ነገር ስላችሁ በውስጣቸው ምንም ነገር ያልያዙ ነገሮች ሳይሆኑ ፓርቲክል የሆነች ቁስ ነገር በውስጣቸው እንዳለ ያንን ቁስ ነው ያወቀው። ምን አደረገ? እንዳልኳችሁ እቺን ፓድል ላይት የሆነች ማለት ነው፣ በጣም ቀለል ያለች ፓድል መሀል ከላ ያስቀመጠ። ከዛ ምንድን ነበረ እሱም ኤክስፔክት ያደረገው እቺን ነገር ያሽከረክሯታል የሚልን ነገር አወቀ። ሶ በስተመጨረሻ ምን አለ? ካቶድ ሬዎች ፓርቲክል ናቸው። ፓርቲክል አላቸው። ስሞል ፓርቲክል ማስ እና ካይኔቲክ ኢነርጂ ያለው ማለት ነው። ሶ ፓርቲክል ኔቸር ኦፍ ካቶድ ሬይን በዚህ ኤክስፔሪመንቱ ማወቅ
ችሎ ነበር ማለት ነው። ሶ ዌን ካቶድ ሬይስ አር አሎውድ ቱ ፋል በዚህ ኦብጀክት ላይ እንዲያርፍ ሲደረግ ሮቴት እንዳደረገው እና ይሄ ደግሞ ሊሆን የሚችለው ማቴሪያሉ ፓርቲክል ኔቸር ካለው ብቻ መሆኑን ስለሚያውቅ በዚህም ምክንያት ሁለተኛው ባህሪ የካቶድ ሬይ ባህሪ ምንድነው? ፓርቲክል ኔቸር ያለው ነው የሚልን ሀሳብ አመጣ ማለት ነው። ያው በኋላ ላይ እንመለከታለን። ቱዴይ ዊ ናው ኤሌክትሮን የሚባለው ነገር ሁለት ባህሪ ያለው ፓርቲክል ኔቸር እና ዌቭ ኔቸር አለው። ሁለት ተፈጥሮ አለው። ግን አሁን ላይ የምናየው ፓርቲክል ኔቸሩን ብቻ ነው እዚህ ጋር የምናነሳው። ዌቭ ኔቸሩን ግን በኋላ ላይ ወደ 11ኛ ክፍል ላይ የምትመለከቱት ነው የሚሆነው ማለት ነው። እና ኢትስ ዌይት ሃዌቨር ኢዝ ቱ ስሞል ነው። ፓርቲክል ኔቸር አለው ብለናል። ፓርቲክል ኔቸር ከሆነ ምንና ምን አለው አለን? ማስና ካይኔቲክ ኢነርጂ አለው ብለናል። ሶ እዚህ ጋር ግን ዌይቱ ክብደቱ ምንድነው? በጣም ከሌሎቹ ሳብአቶሚክ ፓርቲክል አንጻር በጣም ትንሽ የሆነ ክብደት ነው ያለው ማለት ነው። እና አሁን ላይ ላለው ለሞደርን አቶሚክ ስትራክቸር ይሄ አንዱ ጄጄ ቶምሰን ያበረከተው ትልቁ እንትን ነው ማለት ነው። ትልቁ አስተዋጽኦ ነው ኤሌክትሮን ዲስከቨሪ ላይ ማለት ነው። እና ሶ ሁለተኛ ኤክስፔሪመንት ምንን ያገኘበት ነው? ካቶድ ሬይ ሃቭ ፓርቲክል ኔቸር የሚልን በአጠቃላይ ያወቀበት ነው። ሲቀጥል ጄጄ ቶምሰን የሰራው ቀጣዩ ኤክስፔሪመንት ራሱ ካቶድ ሬይ ላይ ምንን ያገኘበት ነው? ቻርጅ ኦፍ ካቶድ ሬይን ያገኘበት ነው። ቻርጅ ኦፍ ካቶድ ሬይን ያገኘበት ነው። ይህን ደግሞ ለማግኘት ምንድነው ያደረገው? በዲስቻርጅ ቲዩቡ ዙሪያ ማግኔቲክ እና ኤሌክትሪክ ፊልድን በመልቀቅ ካቶድ ሬዩ የሚያሳየውን ባህሪ የማየት ነበረ ኤክስፔሪመንቱ ማለት ነው። ምንና ምንን? ማግኔቲክ ፊልድ እና ኤሌክትሪክ ፊልድን በመልቀቅ ማለት ነው። እና ምን ይላል እዚህ ጋር? ዊሊያም ክሩክ ኤክስፔሪመንትድ ዊዝ ካቶድ ሬይ ኤንድ ማግኔትስ ፎር ዘ ፈርስት ታይም ይለናል። ዊሊያም ክሩክ ለመጀመሪያ ጊዜ ምን አደረገ? በካቶድ ሬይ እና ማግኔትን አንድ ላይ በማድረግ ማለት በሱ ላይ ኤክስፔሪመንት ሰራ። ካቶድ ሬይ አለ ማግኔትንም አካቶበት ማለት ነው። ከዛ በሱ ኦብዘርቬሽን መሰረት the deflection of rays by magnetic field led him to conclude that they were composed of negatively charged molecule እና ለማግኔቲክ ፊልዱ የሚሰጠውን ምላሽ አይቶ ካቶድ ሬዩ የሚሰጠውን ምላሽ አይቶ ካቶድ ሬይ ምን እንደያዛወቀ ኔጌቲቭሊ ቻርጅድ የሆነ ሞለኪውል በውስጡ እንደያዛወቀ ከዛ ከአመታት በኋላ የዚህን የጄጄ ቶምሰን የክሩክስን ሀሳብ የዊሊያም ክሩክስን ሀሳብ ማን መልሶ አጠናው? ጄጄ ቶምሰን ማለት ነው። ከዛ ዌር አክቹአሊ ኔጌቲቭሊ ቻርጅድ ሳብአቶሚክ ፓርቲክል መጀመሪያ ኮርፓስክልስ ከኋላ ደግሞ ኤሌክትሮን የተባለች እንዳለች ጄጄ ቶምሰን ደግሞ አረጋገጠ ማለት ነው። ሶ መነሻውን ያደረገው ከክሩክስ ኤክስፔሪመንት ነው ማለት ነው። ይሄ ኔጌቲቭሊ ቻርጅድ የሆነ ፓርቲክል በውስጡ እንዳለ ካቶድ ሬይ ውስጥ ኔጌቲቭሊ ቻርጅድ የሆነ ፓርቲክል እንዳለ ያወቀበት ማለት ነው። እና ጄጄ ቶምሰን ሶስተኛውን ኤክስፔሪመንት ምን አረጋኝ? ፐርፎርም አድርጓል። እሱንም ፐርፎርም ያደርገው ለምንድን ነው? ቻርጅ ኦፍ ካቶድ ሬይን ለማወቅ ማለት ነው። እና ምንድነው ያደረገው? ካቶድ ሬይን በኤሌክትሪክ እና ማግኔቲክ ፊልድ ውስጥ በማሳለፍ ማለት ነው። በኤሌክትሪክ እና ማግኔቲክ ፊልድ ለምሳሌ እዚህ ጋር ኤሌክትሪክ ፊልድ አለ፣ እዚህ ጋር ኤሌክትሪክ ፊልድ አለ። በዚህ ውስጥ ምን እንዲያልፍ አረገ? ካቶድ ሬይ እንዲያልፍ በማድረግና ከዛም ሲቀጥል እዚህ ጋር ደግሞ ማግኔቲክ አለ። ይሄ ማግኔት ነው። በማግኔቲክ ፊልድ ውስጥ እንዲያልፍ በማድረግ ቻርጅ ኦፍ ካቶድ ሬይን ለማወቅ ሞከረ ማለት ነው። እና አፖን ፓሲንግ በኤሌክትሪክ ፊልድ ውስጥ በሚያሳልፍበት ጊዜ ካቶድ ሬዩ ወዴት ቤንድ አደረገ ይላል? ወደ ፖዚቲቭ ፕሌቱ ቤንድ ሲያደርግ ተመለከተ። እና ይሄ ምንን አሳወቀው?
ይሄ ካቶድ ሬይ ምን እንደሆነ አወቀ። ኔጌቲቭሊ ቻርጅድ የሆነ ፓርቲክል እንደሆነ አወቀ። ከዛ እነዛን ፓርቲክሎች ማን ብሎ ጠራቸው? ኤሌክትሮን በሚል ጠራቸው ማለት ነው። እና ይሄ ኤሌክትሪክ ፊልድን ለኤሌክትሪክ ፊልድ ካቶድ ሬይ የሰጠውን ምላሽ በማየት ቻርጁ ኔጌቲቭሊ ቻርጅድ ነው የሚለውን ያወቀበት ነው ማለት ነው። እና ከፊዚክስ ናውሌጅ ምን እንዳለ እናውቃለን ይለናል እዚህ ጋር ኤሌክትሪክ ፊልድ when an electric field is applied perpendicularly to the path of negatively charged species they deflect to ፖዚቲቭ ፕሌት ይለናል። ከፊዚክስ እውቀት እንደምናውቀው አንድ ኤሌክትሪክ ፊልድ ፐርፐንዲኩላርሊ ወደ አንድ ኔጌቲቭሊ ቻርጅድ ስፔሺስ አፕላይ በሚደረግበት ጊዜ ወዴት ዲፍሌክት ያደርጋል? ወደ ፖዚቲቭ ፕሌት ማለት ነው። ወደ ፖዚቲቭ አቅጣጫ ቤንድ እንደሚያደርግ የሚያሳይ ነው። ሶ ይሄም በዋናነት ኦፖዚት ቻርጅ አትራክት ኢች አዘር በሚለው ህግ ላይ የተመሰረተ ነው ማለት ነው። ሶ እዚህ ጋር ቶምሰን ያካሄደው ቻርጁ የካቶድ ሬይ ቻርጅ ኔጌቲቭ መሆኑን ያወቀበት ያን ፓርቲክል ኔጌቲቭ ፓርቲክል ደግሞ ኤሌክትሮን እንደሚባል ያገኘበት ነው። ከዛ ሲቀጥል ማግኔቲክ ፊልዱ ላይም ምን አደረገ? ማግኔቲክ ፊልድን አፕላይ በሚያደርግበት ጊዜ እዚህ ጋር ያልኳችሁ ማለት ነው። እሱንም አፕላይ በሚያደርግበት ጊዜ ምን ሆነ ይለናል? ዘ ሪዛልትድ አሁንም ፐርፔንዲኩላርሊ ነው አፕላይ ያደረገው። ዚስ ሪዛልትድ ኢን ዲፍሌክሽን ኦፍ ካቶድ ሬስ ፐርፔንዲኩላር ቱ ዘ አፕላይድ ማግኔቲክ ፊልድ ይለናል። ሶ ካቶድ ሬው ፐርፔንዲኩላርሊ ምን አደረገ? ዲፍሌክት አደረገ፣ ታጠፈ ማለት ነው። ወደ አንድ አቅጣጫ ታጠፈ እና እዚህ ጋር ያሳየናል። ወደ ይሄኛው የተለቀቀው ከዚህ በኩል የምትመለከቱት ሬው ነው። ያ ሬይ ወደ ምን በደረሰ ጊዜ እዚህ ጋር ወዳለው ማግኔቲክ ፊልድ በደረሰ ጊዜ ፐርፔንዲኩላርሊ እንደታጠፈ እዚህ ጋር ያሳየዋል። ከዛ በኋላ ከኤሌክትሮማግኔቲክ ሌሰን ደግሞ ኤሌክትሮማግኔቲዝም ሌሰን ከፊዚክስ ማለት ነው ምን እናውቃለን? ሙቪንግ የሆኑ ኤሌክትሪክ ቻርጆች ምንን እንደሚፈጥሩ እናውቃለን። ማግኔቲክ ፊልድ እንደሚፈጥሩ እናውቃለን። እና ማግኔቲክ ፊልድ ኢንዲዩስስ ኤሌክትሪክ ቻርጅ ሙቭመንት ፕሮዲውሲንግ አን ኤሌክትሪክ ከረንት። ይሄ የሚንቀሳቀሱ ቻርጆች ማግኔቲክ ፊልድ ይፈጥራሉ። ምንም ይሆንም ይሄ ማግኔቲክ ፊልድ በራሱም ደግሞ ምንን እንደሚፈጥር እናውቃለን። ቻርጅ ሙቭመንት እንደሚፈጥርና ያ ቻርጅ ሙቭመንት ኤሌክትሪክ ከረንት እንደሚፈጥር እናውቃለን ከፊዚክሱ እውቀት ማለት ነው። እና ኢን ኤሌክትሮማግኔቲክ ዌቭ ኤሌክትሪክ ፊልድ ኤንድ ማግኔቲክ ፊልድ አር ፐርፔንዲኩላር ቱ ዋን አናዘር ይለናል። እና በማግኔቲክ ኤሌክትሮማግኔቲክ ዌቭ ላይ ያው ኤሌክትሪክ ፊልድ እና ማግኔቲክ ፊልድ እርስ በርሳቸው ምን ሆኖ ነው የሚገኙት? ፐርፔንዲኩላር ሆኖ ነው የሚገኙት። ያ ማለት አንደኛው እንዲህ ከሆነ ሌላኛው እንዲህ ይሆናል ማለት ነው። ያ ማለት በመካከላቸው 90 ዲግሪ ሰርተው እንደማለት ነው። when a magnetic field is applied perpendicularly to the path of cathode ray they get deflected towards the north pole ይለናል of the magnet which is expected of negatively charged particle። እና አሁን ማግኔቲክ ፊልድ ወደ ካቶድ ሬው አፕላይ በሚደረግበት ጊዜ ምን ተፈጠረ? ሬው ወደ ኖርዝ ፖል ኦፍ ማግኔት ቤንድ አደረገ ወይንም ታጠፈ ማለት ነው። እና ይሄ ደግሞ የምን ባህሪ ነው? የኔጌቲቭሊ ቻርጅድ ፓርቲክል ባህሪ ነው። ምን መሆን ላዩ ላይ ምን አፕላይ ሲደረግበት ማግኔቲክ ፊልድ አፕላይ ሲደረግበት ወደ ኖርዝ ቤንድ የሚያደርግ ከሆነ ያ የኔጌቲቭሊ ቻርጅድ ፓርቲክል ባህሪ ስለሆነ እውነትም ካቶድ ሬይ ውስጥ ምን አለ ተባለ? ኔጌቲቭሊ ቻርጅድ የሆነ ፓርቲክል አለ ተባለ። ያ ኔጌቲቭሊ ቻርጅድ ፓርቲክል ምንድነው አለን? ጀስት ኤሌክትሮን ብለን የምንጠራው ነው አለን ማለት ነው። ሶ እነዚህን ኤክስፔሪመንቶች ወደ 3 የሚጠጉ ኤክስፔሪመንት ሜንሽን አድርጌላችኋለሁ። እነዚህን ፐርፎርም አድርጎ ጄጄ ቶምሰን ምን አገኘ ማለት ነው? ካቶድ ሬይ ውስጥ
ኔጌቲቭሊ ቻርጅድ ፓርቲክል እንዳለ ፓርቲክል ኔቸር ያለው ነገር እንደሆነ ካቶድ ሬይ ከዛ ውጪ የሚጓዘው ስትሬት ላይን መሆኑን ማወቅ ቻለ ማለት ነው። ከዛ ምን አልኳችሁ በተለያዩ ጋሶችና ላው ፕሬሸር እነዚህን ሁሉ ምን አደረገ ኤክስፔሪመንቶች ደጋግሞ ሰራቸው እና በፕሮፐርቲዎቹ ላይ ያን ያህል ምን አልታየበትም። በዲፍረንት ጋስ ላይ ምንም አይነት ለውጥ አልታየም። ሶ እነዚህ ሁሉ ፕሮፐርቲዎች ኢንዲፔንደንት ኦፍ ጋስ ታይፕ ማለት ነው። እንደዛ እንደሆኑ እዛ ሰመሪውን አሳያችኋለሁ። እንደዛ መሆኑን አወቀ። ያ ማለት ዲፍረንት ጋስ ተጠቅሞ አትላው ፕሬሸር ሁሉንም ኤክስፔሪመንት ሲሰራ ምንም አይነት የተለያየ ውጤት አይደለም ያገኘው ማለት ነው። እና proved that atoms were not the most basic form of matter አተም የመጨረሻው የሚባለው ነገር አለመሆኑንም ፕሩቭ አደረገ ጄጄ ቶምሰን ማለት ነው። ምክንያቱም ምን እንዳለ ስላወቀ ሳባተሚክ የሚባሉ ክፍሎች እንዳሉ ስላወቀ ማለት ነው። ከዛ እዚህ ጋር የምናገኛቸው ጠቃሚ የሚባሉ ፖርቶች እቺኛዋ ናት። ቻርጅ ቱ ማስ ሬሽዮ የምትባለዋ ናት። ሞር ኢምፖርታንት ባይ ሜዠሪንግ ኤክስቴንት ኦፍ ዲፍሌክሽን ኦፍ ካቶድ ሬስ ኢን ማግኔቲክ ኦር ኤሌክትሪክ ፊልድ ኦፍ ቫሪየስ ስትሬንግዝ ጄጄ he was able to calculate mass to charge ratio ማለት ነው። ቻርጅ ቱ ማስ ሬሽዮ ሶ እነዚህ የዲፍሌክሽኑን መጠን ካቶድ ሬይ ላይ ማግኔቲክ ፊልድ እና ወይ ኤሌክትሪክ ፊልድ አፕላይ በሚደረግበት ጊዜ ምን ያህል ቤንድ ያደርጋል የሚለውን ካልኩሌት አድርጎ ምን ማግኘት ቻለ? ቻርጅ ቱ ማስ ሬሽዮ ምን ያክላል የሚለውን ማወቅ ችሎ ነበረ። እንዳልኳችሁ በእነዚህ ኤክስፔሪመንቶች የተለያዩ የምንም ባህሪ ማግኘት ችሎ ነበረ። የካቶድ ሬይን ባህሪ ማግኘት ችሎ ነበረ። በዛ ውስጥ ኔጌቲቭሊ ቻርጅድ ፓርቲክል የሆነውን በዋናነት ኤሌክትሮን የሚባለውን ነገር ማወቅ ቻለ ማለት ነው። እዚህ ጋር ሰመሪውን በስተመጨረሻ ያስቀምጥልናል። ከሰመሪው ቅድም ያወራናቸው ናቸው። ስለ ካቶድ ሬይ ባህሪ የመጀመሪያ ያወቅነው ምንድነው? ስትሬት ላይን እንደሚጓዙ እንዴት አወቀ? ሻዶውን በመመልከት ማለት ነው። መሀል ላይ የሆነች ሜታሊክ ኦብጀክት አስቀምጦ ሻዶ በጀርባ በኩል ስለሚታይ ካቶድ ሬዮች ስትሬት ላይን እንደሚጓዙ ተናገረ። ከዛ ሲቀጥል ደግሞ መካኒካል ሞሽን መፍጠር የሚችሉ ከሆኑ ፓርቲክል ኔቸር አላቸው የሚለውን አሳወቀ ወይንም አወቀ በኤክስፔሪመንቱ ውስጥ ማለት ነው። ከዛ ሲቀጥል ፕሮፐርቲዎቹ ኢንዲፔንደንት ኦፍ ኤሌክትሮድስ ናቸው ይለናል። ከዛ ውጪ ኢንዲፔንደንት ኦፍ ዘ ጋስ ፕሬዘንት ኢን ዘ ካቶድ ሬይ ቲዩብ ይለናል። እነዚህ አሁን የምንመለከታቸው እያንዳንዱ ባህሪያቶች የኤሌክትሮዶቹን ብንቀያየራቸው ሌላ ሜታል የተጠቀምን ብንሰራው ኤክስፔሪመንቱን ራሱን ባህሪ መልሰን እናገኛለን። ጋሱንም ብንቀይር ኤክስፔሪመንት ውስጥ የተጠቀምናቸውን የጋስ አይነቶች ብንቀይር ተመሳሳይ የሆነ ውጤት ነው የምናገኘው። ያ ማለት ኢንዲፔንደንት ኦፍ ኤሌክትሮድ ኤንድ ኢንዲፔንደንት ኦፍ ጋስ ፕሬዘንት ኢን ዘ ካቶድ ሬይ ቲዩብ ማለት ነው። ከዛ ሲቀጥል ቻርጅ ቱ ማስ ሬሽዮ ምን መሆኑን አወቀ? ኮንስታንት መሆኑን አወቀ። የማን? የኤሌክትሮን ማለት ነው። ካስታወሳችሁ ግን ከባለፈው የፕሮቶን ማለት ነው። የፕሮቶን ቻርጅ ቱ ማስ ሬሽዮ በእነዚህ ነገሮች ዲፔንድ ይሆናል። ስፔሻሊ በጋሱ ላይ ዲፔንድ ይሆናል ማለት ነው። ከዛ ምናልን በካቶድ ሬዩ ላይ የተለያዩ ኤሌክትሪክ ፊልድ እና ማግኔቲክ ፊልድ አፕላይ ባደረገበት ሰዓት ምን እንደተፈጠረም ቅድም አንስተናል። ኤሌክትሪክ ፊልድ አፕላይ ሲያደርግ ካቶድ ሬዩ ወደ ፖዚቲቭ ፕሌቱ ቤንድ እንዳደረገ፣ ይሄም ደግሞ ኔጌቲቭሊ ቻርጅድ መሆኑን አመለከተ። ካቶድ ሬዩ ኔጌቲቭሊ ቻርጅድ እንደሆነና በምንም አፌክት እንደሚደረግ አሳይቶ ነበረ። በማግኔቲክ ፊልድ አፕላይ እንደሚደረግ አሳይቶ ነበር። ለምሳሌ በዚህ ስክሪን ላይ በዚህ
በዚህ ስክሪን ላይ አፕላይ በሚደረግበት ጊዜ ተጽዕኖ እንዳለው ካቶድ ሬዩ አሳይቶ ነበረ። ያ ማለት ይህንን ስክሪን ዜድኤን ኤስ ስክሪንን በሚደርስበት ጊዜ ካቶድ ሬይ ግሪኒሽ የሆነ ፍሎሬሰንስ እንደሚፈጥር የሆነ አረንጓዴያማ አይነት ከለር እንደሚፈጥር አሳይቶ ነበረ በኤክስፔሪመንቱ ወቅት ማለት ነው። እና ከዛ ሲቀጥል አዮናይዝ ማድረግ እንደሚችል በውስጡ ያሉ ጋሶችን አዮናይዝ ማለት ፖዚቲቭሊ ወይንም ኔጌቲቭሊ ቻርጅድ እንዲሆኑ ማድረግ እንደሚችል አሳይቶ ነበረ። ከዛም ሲቀጥል ፔኔትሬት እንደሚያደርግም አሳይቶ ነበር። ማለት አንድ ነገር መሀል ላይ የካቶድ ሬይ መንገድ ላይ አንድን ነገር ብናስቀምጥ ካቶድ ሬዩ ቀድሞ ካገኘበት የኦብጀክቱ ፓርት እስከ የኦብጀክቱ የጀርባው ፓርት ድረስ ተጽዕኖ ማሳረፍ እንደሚችል አሳይቶ ነበር። ለምሳሌ ምንድነው ያየው ነገር? ኦብጀክቱን አስቀመጠ። ኦብጀክቱን በሚያስቀምጥበት ጊዜ አንድ ሜታሊክ ፎይል በሚያስቀምጥበት ጊዜ ከጀርባም በኩል ቼክ ሲያደርገው ማለት ከዚህ በኩል እንዲየመጣ ነበረ ሬዩ። ከዛ ኦብጀክቱን እዚህ ጋር እንዲያስቀምጠዋል። ኦብጀክቱን እንዲህ ሲያስቀምጥ ምን ቼክ ያደርጋል? ምን ቼክ አደረገ? ያው ኦብጀክቱ እዚህ ጋር ግለት ያሳያል መጀመሪያ ፊት ለፊቱ ጋር፣ ግን ከኋላም ቼክ ሲያደርግ በዚህ በኩልም ግለቱ መታየት ጀምሮ ነበር ማለት ነው። ስለዚህ ካቶድ ሬይ ምን ማድረግ ይችላል ማለት ነው? ኦብጀክትን ፔኔትሬት አድርጎ እስከ ጀርባው ድረስ ተጽዕኖ መፍጠር የሚችል እንደሆነ አይቶ ነበረ። በስተመጨረሻም ካቶድ ሬይ ኤክስሬይ ፕሮዲውስ ማድረግ እንደሚችል አውቆ ነበረ የካቶድ ሬይ ኤክስፔሪመንቱ ላይ ማለት ነው። ያ ማለት ካቶድ ሬይ ሜታሎች ላይ ታንግስተን፣ ኮፐር ምናምን የሚባሉ ሜታሎች ላይ እንዲያርፉ በሚያደርግበት ጊዜ ኤክስሬይ ይታይባቸዋል ማለት ነው። ኤክስሬይ የሆነ ምስል እንዲታይባቸው የማድረግ አቅም እንደነበረው ማየት ችሎ ነበር ማለት ነው። ይሄ በአጠቃላይ የኤሌክትሮን የተገኘችበት ለኤሌክትሮን ዲስከቨሪ በምናነሳበት ጊዜ የተከሰቱ ክስተቶች፣ የተደረጉ ኤክስፔሪመንቶችና የተሳተፉ ሰዎችን ያጠቃለለ ቪዲዮአችን ወይንም ክፍላችን ነው የሚሆነው ማለት ነው። ስለ ኤሌክትሮን በዚህ መልክ ስለተሳተፉ ሰዎች፣ ስለተደረጉ ኤክስፔሪመንቶች፣ በኤክስፔሪመንቱ ውስጥ ስለታዩ ክስተቶች በአጠቃላይ እና ስለተደመደሙ ድምዳሜዎች ማለት ነው። ኔጌቲቭ ነው፣ ፓርቲክል ኔቸር አለው። ከዛ ሲቀጥል ምን አለው አለን? ስትሬት እንደሚጓዝ ኤክስፔሪመንቶችን ያሳየበት ነበር ማለት ነው። እና እነዚህ በአጠቃላይ ስለ ዲስከቨሪ ኦፍ ኤሌክትሮን ያለ ሀሳብ ነው። የዛሬን ቪዲዮ በዚያ በቃለው። በቀጣይ ደግሞ ቀጣዩን ክፍል የጄጄ ቶምሰን አቶሚክ ሞዴል የምትሏን አጭር ክፍል አብረን የምንመለከት ነው የሚሆነው። ከዚህ ላይ የምትሞክሯቸው ጥያቄዎች አሉ። ከዚህ ኤክሰርሳይዝ ሁሉንም መሞከር ትችላላችሁ። እንደ ኤክሰርሳይዝ እንደ ሙከራ ደግሞ እቺን ሶስተኛውን ጥያቄ እና ከዛ ሲቀጥል አራተኛውን ጥያቄ፣ ሶስተኛና አራተኛውን ጥያቄ አንብቧቸውና በተረዳችሁት እስካሁን ባወራ ነው መሰረት ሞክሯቸው። ሀሳባችሁን የእናንተንም መልስ በኮሜንት ሴክሽን ላይ አስቀምጡልኝ። በተቻለኝ መጠን ጥያቄያችሁንም ጨምሮ ለሰጣችሁት ምላሽ ሪያክት ለማድረግ እሞክራለሁ። የዛሬን ቪዲዮ በዚህ ላብቃና በቀጣይ በዚህኛው ቶፒክ ጄጄ ቶምሰን አቶሚክ ሞዴልን እንመለከታለን ማለት ነው። ዚስ ኢዝ ኦል አባውት ሃው ኤሌክትሮን ዋዝ ዲስከቨርድ የሚለውን ሀሳብ በዚህ መልክ ተመልክተናል። በቀጣይ ሌላኛው ሀሳብ ደግሞ አብረን እንገናኛለን። እስከዛ መልካም ቆይታ።